የሆረር መሲህ ነው ሞላ 24 ሰዓት እስኪቆይ እንደዚህ ነው የምትሆነው። ነገ እንደዚህ ነው እንደዚህ ተቀባ አከርጂ ከዛ ነገ በዚህ ሰዓት መተህ ነው ማጸዳ። ከርጂ በእናትሽ በጣም ብዙ ስራ ላይ እንዴት ነው እንደዚህ የምትከሰከሰው? እኮ ይደርቃል። ነገ እንገናኛለን። በግድ ነው እንዴ? እና ታዲያ ምንድነው በጋላክ ከፍትፍቱ ፊቱ አይደል የሚባለው? ዛሬ ሃይድራ ፌሻል ለመሰራት ግሎይት ቱርኪ ተገኝቻለሁ። ውጤቱን አብረን ይታየኛል መመለስ እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት ካሰቡት ይገኛል ይረፍዳል ሲርቅ ሊናፍቁት ችላ ያሉትን ወዳጅ ይረፍዳል የቆረጠ ለታ ይገኝ በማላጅ 24 ሰዓት እስኪቆይ እንደዚህ ነው የምትሆነው። ነገ እንደዚህ ተቀባ አከርጂ ከዛ ነገ በዚህ ሰዓት መተህ ነው ማጸዳለህ። አንተ የጠለሽ በደንብ እንዲጸዳልህ መጫደል ከዋት አይታየም። ይሄው ሰው ጋር እንዴት እንደሆነ ከርጂ በእናትሽ በእንትና በእግርህ መኪና ይዘህ የለ እኮ ትሄድና ነገ ስትመጣ 24 ሰዓት ሞልቶት ማለት ነው። የሆረር መሲህ ነው ሞላ መኪና ውስጥ አይደላችሁ በሊፍት ትወርዳላችሁ። አከርጂ በእናትሽ ለቅ አራሳ ሲባለው በጣም ብዙ ስራ ላይ እንዴት ነው እንደዚህ የምትከሰከሰው? እኮ ይደርቃል። ሲደርቅ ነገር ሲመጣ በደንብ አድርጌ አጸዳለሁ። በቃ አሁን ቢጠረግ በደንብ አይጸዳም ነው። ችግር የለውም ያለው ይበቃል። እዚህ ያላችሁ ማደሪያ ያላችሁ አይ በመኪና ላይ የምትሄደው እስከ መኪና ሊፍት አለ። በሊፍቱ መኪና ድረስ ትሄዳለህ። አስቸኳይ መስሪያ ቤት ቀጥሯል። አስቸኳይ ሌላ ጊዜ እመጣለሁ። ሌላ ጊዜ ነገ ነው የምትመጣው። ነገ አድረህ 24 ሰዓት የሆነ የለም ያኔ ስትመጣ 24 ሰዓት ይኖረውና ይሄ ያኔ ጽድት ታደርግልሃለሁ። ነገ እንገናኛለን። ይብራሲ በግድ ነው እንዴ? በግድ አይደለም። እኔ ስራዬ ያማረ እንዲሆን ነው የምፈልገው። አንተ ደግሞ ከዚህ በኋላ የሚያይክ ሰው ፊትህ ላይ ለውጥ አይቶ ነገር እንዲመጣ ነው የሚፈልገው። ስለዚህ ሎጎ እዚህ ጋር ጉበት በዚህ ያስማማል። ይሁን አይሻልም? ነገ 24 ሰዓት ይሞልሃል። በ24 ሰዓት መተህ ይጸዳል። እና ታዲያ ምንድነው ቀሉት? በጋላክ ወይ በማረም ሰርቼ ኮጄ ተባራካ ሆናል ሰርቼ አረም ሰክርልሻለሁ። ይሄድ ልሸኝና እንሂድ። ፍራንክ እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት ካሰቡት ይገኛል ይረፍዳል ሲርቅ ሊናፍቁት ችላ ያሉትን ወዳጅ ይረፍዳል የቆረጠ ለታ ይገኝ በማላጅ ጊዜው ይረፍዳል